مش بكي የእውነት ዞረ ማዕናው ራሱ በጣም ዞረ እንደ ዘመኑ ግራ አታስቂ ማሚ ተዛዛረ ጭንቅላት ምንም ልረዳው አልቻልኩም። ያ ጀማ ወላሂ ሲስተር ኢትዮጵያ ትግቢ ብላት እምቢ አለች። ያ ጀማ ምከሩልኝ እህቴን። ያው እንግዲህ መካሪ ያጣ ሰው በክፉ ቀን ወደ ሀገሩ ይመለሳልና ሲዱ አርጉልኝ በሰላም እንድገባውልኝ ዱአ አርጉልኝ። እኔ ልጄን ፍቅ ብላኛለች። አይኗን እንዳይው እንደው ዱአ አርጉልኝ። እኔስ ልጅሽ አይደለሁ ያው ነው ምን ባሎን ተሸክም ያለው ሲስተር ማለት ነው። ባይዘው የጠለም መታ ነበረ ከአሁን በፊትና ዱባይ ነበርሻ። እዛ ሆነ እናንተ ቁጭ በሉ ህፃን ሆነ ሂጂ አስተምራችኋለሁ። የኛ እናት ወላይ ታላቅ እህት እናት ነው ይባል የለም። እናንተ ቁጭ በሉ ሂጂ አስተምራችኋለሁ ብላ መታ ተሰዳ ነበረ። ሳይሆን ተሰበረ። እኔ ሳላስተምራቸው እነሱ ተምረው ጠበቁኝ። ልክ ነው። እውነት ሀቅ ማውራት ጥሩ ነው። እንዲህ እነሱ ተሰደው ጠበቁኛል። እኔ አስተምራለሁ ብዬ ተሰድጄ እነሱ ተምረው ጠበቁኝ። ስደት መቼም ያልተማረ ወላሂ ለአዚም ለምላችሁ በሳቅ ልሞት ነው የምንደርሰው። ጭራሽ እኔ እና እሱ አንተኛም እስከ ፈጅር ድረስ ቁጭ ብለን በሳቅ ፍርፍር ነው የምታደርገኝ። ይኸውላችሁ አንድ ነገር ገዝቼ ማዕናው ጠፋኝ። ወላሂ ዞረ በቃ ወዲያ ባዞረ ወዲህ ባዞረ። የዘመኑ ኑሮ ታውቃላችሁ። እንደው ምንም ሊገባኝ ልረዳው ወይ እሱ አልተረዳኝ ወይ ያልተረዳው ተዛዙረን ቀረ። እና ሀባይቢ እንግዲህ ደግሞ ኢትዮጵያ ገብቼ ኪሎ ሽንኩርት ስንት እንደገባ እነግራችኋለሁ ኢንሻአላህ። እስከዛ ይሄን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁ። 1 ኪሎ ሽንኩርት ስንት እንደገባ ሁሉም ነገር ያንዳንዷ ሄጀና ገራ ቃሌ ነው። እኔ ደግሞ ቃሌን አልበላም ነው። ረቢ እና አብሽሩልኝ። በሞት እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ይበል። እንዴ ምን አብሽሩ ገና መቼ ገና መስተነካና ገና ነው ለሊቱ። ደስ እያለኝ ነው ሰዓቱ። እሺ ትክፈን የሼህ ሁሴን የሚወራው መርቀል ስለሆነ እንጂ እንደው ዝም ብሎ አይመጣም። ላ ትክፈን አሚና ደኺለክ ምን መሰላችሁ ሰዎችዬ፣ እኔ አይናፋር ነበርኩ በጣም ማለት ነው። እና በጣም አይናፋር ነበር። ቲክቶከር እህት ያለው ሰው በጣም ከባድ ነው። ማነው ዩቲዩበር ነው የሚባለው? በቃ የሼህ ሁሴን ናውር እያለች ፍጥራ አድርጋ ይዛኛለች ማለት ነው። ሼህ ሀሰን ነው ባይዘው ስማቸው። ሼህ ሀሰን ምን አደረጉ መሰላችሁ? 1-3 ሆነው ዱአ እያረጉ በጣም በምርቃና ላይ ሳሉ ዱአ እያረጉ እንደው የሰው ልጅ ብዙ ወንጀል አለበት አሉ። የሰው ልጅ ብዙ ኃጢያት አለበት። ገና ስንሞት ሂሳብ አለብን። ምን ነው ቅጠል ከበላን አይቀር ፍየል አድርጎም ቢሆን ፍየል ጥሩ ነው። ምስኪን ነው። ያኔ ቅጠል መሆኑን ማን ታውቀዋል? ቅጠል ከበላን አይቀር በአንድ ፊቱ ፍየል አድርገህ ቀይረህም ቢሆን ምናምን ብለው ዱአ አደረጉ። እንደው ይሻል ነበር ቢቀይረን ምናምን ብለው ዱአ አደረጉ። ከዛ በኋላ አንደኛው ሽንት ወጣና ሲመለስ የሚቀሙበትን ስቶ ያው መርቅኖ የለ በጎቹ ግረኑ ገባና እንዴ አብረን መርቅነን ምን ራስ ወደዳችሁ ተቀይራችሁ የጠበቃችሁኝ አጠብቁኝ ምን ማብረን እንድቀየር ሲላቸው ፍየሎቹ ምንም ግራ ገብታቸው ያዩታል ማለት ነው። አንዱ ሲም ያለው ያዛርጋው ይሆን አንቱ ሼህ ሀሰን ነው አንቱ እንኳን አጠብቁኝ አለ ማለት ነው። እና አባይቢ ያው እናንተን ፈታ ለማድረግ ነው እንዳይደብራችሁ። ከስራ መልስ ፈታ ግድ ነው ያስፈልጋል። እውነት ምን አባቱ ተጨንቀን እንሞታለን። እንኳን እናንተ እዚህ ሀገር ያላችሁት እኔ ኢትዮጵያ እየሄድኩ ራሱ አልጨነቀኝም። እና አደራ እንዳትጨነቁብኝ፣ ዘና በሉ። ሁሉም ነገር አላህ ሲለው ነው ሲፈቅደው ነው እንጂ እሱ ካላለ ምንም ብናስብ ምንም ብንሰራ ከንቱ ነው ማለት ነው። እና ዋናው ጤና ነው ሀባይቢ። ለጤናችሁ ዱአ አድርጉ። እውነት ነው ወላሂ። ያ ደግሞ የሙሳፊር ዱአ ጥሩ ነው። ያው ለሁላችሁ ወላሂ ሀቂቀተም ማለት ነው ማሚ። ወላሂ እኔ እኮ አስጠልቶኛል ወላሂ ምርር ነው ያለኝ።
ወላሂ ጥርግ ገበያ ሀገር ጥርግ ምናምን ወላሂ ላዚም ወድጄ አይደለም ማለት ይሞታል እንደ ብላለች እንትና እኮ ነች ያቺ ማለች ቃልዬ በየኔ ወላሂ እኔ ፍልቅልቅ ያ አላህ ሱብሃነሁ ወተዓላ ብላለች ወላሂ ቃልዬ ዳይት ጥሯት ሲሄድ እንዴ ይሞታል ታዲያ ህይወት ይቀጥላል እና ያናደደች ሁላችሁም ህይወት ቀጥሉ ሁላችሁም ዞሮ ቀርቷል ማለት ነው። እና በጣም ከባድ ስንት ነው የገዛሽው ማሬ? ስንት ነው የገዛሽው? እንደዚህ በፍቅር ተገዝቶ ከሚዞር ነገር አለ ይጠብቀን። ሆነ ስንት ነው እኔ ወድጄው ገዝቼው እንደዚህ ዞሮ ጀርባውን ሰጠኝ። አይውር በጣም ከባድ። አሁን ስልኩን በዛ ግባ ብለው በዚህ ግባ ብለው በሁሉም አልገባም ማለት አይ ረቢ ወላሂ አርጉበት። ወደና ማመኝ ስንት ነው እንደዚህ ነው መሰለኝ አንቺ በዱአ ነው ገባ መሰለኝ አሁን አሁን ሳይገባ አይቀርም ነበር። ስልኩንም ፈልግና እንሞክረው። ስንት ነው የገዛሽው ማሬ? 100 ብር ወላ ስንት ተገዝቶ? 70 ብር ነው የገዛሁት። ያላ ሀያና ማልስሽ መልስ በይው። ምን አይነቱ ነው በእናትሽ? የዞረ ጭንቅላቱ የዞረ ይልቅ ይሸጥልሻል። ያስተካክልልኛል። እኔ ሰውን ማስቀየም አልወድም ታውቂያለሽ። መልሳለሁም ግን ያስተካክልልኛል። ሲስተካከል ያው እንግዲህ ወላሂ ለአዚም እህት ይክሰኛል። እህት እኮ መልካም እህት እኮ ወይ ካልሆነ ከዘራ ቀርቀሃ ሳረጃ አስቀምጥና ቀርቀሃ አረጋዋለሁ። ሙርክዝ ይሆናል። ስልክ አልቀርጽም ካለ ቀርቀሃ ይሆናል። አብሽሮ ያው እርጅናም እየመጣ አይደል? ወደፊት ቀርቀሃ አረጌ ኢትዮጵያ መግባት ነው እየተሞረከዝ በአውሮፕላን እንደው አልተገኘም እኮ አሁንም በአውሮፕላን በሙርክዝ ቀስ እያልኩ ኢትዮጵያ ገባለሁ። ኧረ ወይኔ ምንድን ነው የጠጣሽብኝ ዛሬ? ለሙርክዝ ነው የተሰራው። የምር በቃውን ተገኘ፣ ስራው ተገኘለት እና እንደዛ ነው። ያ ረቢ እንደዚህ ሆኖ አንድ ነገር አልሆን ሲላችሁ ወደ ሌላ መቀየር ልመዱ። እውነት ምሁርነት ነው። በቃ ቀይስ ማድረግ መንገድ በዚህ አልሆን ሲል በዚህ ያገለግላል ማለት ነው። እና እንደዛ ነው ሀባይቢ። በጣም ነው የምንወዳችሁ እና ወላሂ ሞትኩ በሳቅ ነው። አብሽሩልኝ፣ ህይወት ይቀጥላል አይሞትም። እና አንድ ነገር ማለት ነው ቁም ነገር ስራ ቢገኛት አትቀመጭም። ስራ ከተገኘማ ባምር ጠላሁ አለች አሉ። አትኳኳይም እንዴ ብሏት አንድ ሴት ወይኔ ባምር ጠላሁ አለች። ስራ ቢኖር ምን አስገባኝ? ያው በእርግጥ ናፍቆቱ እንዳለ ነው፣ ግን ስራም የለም ማለት ልጄን እየናፈኩኝ ልጄን እየናፈኩኝ ስራማ አጥቼ እዚህ ጃዛ ቤት ተኝቼ ከምክር ሲጀመር ማለት ነው አረቦቹ ማለት ወደ ልጄ አረቦቹ ማለት ነው 2000 ከብዷቸዋል። ወላሂ ያው ነው ሲወደድባቸው አረሻ መስቀላል በሆነ መክተባላሉ ዛሬ ማለት ነው። አንድ ቁም ነገር እስካሁን እንኳን እንደው ላዝናናችሁ ስራችሁን ጠብቁ ተቆጣጣሩ። ቁም ነገር ወላሂ ነው የምላችሁ ስራ በጣም ጠፍቷል። ማሪ አረቦች ባህሪያቸው ምንድነው? 200 ብር ኡጋንዳ እያመጡ እንዴ ኡጋንዳ፣ ኢንዶኔሲያ ምናምን ባንጋሊ ሂንዲ የሆነ መክተብ አለ። 200 ብር ኢቃማ ያላቸው የውጭ ማለት ነው። ጠለብ ሳይጠልቡ ዝም ብለው ሄደው ገዛ አድርገው 1 ኪሎ ሽንኩርት እንደሚመጣው ባይዘው ማለት ነው። ሲስተር ያኔ ይሄም ቲኬት እስከምቆርጥ ምናምን 1 ወር ነበራትና ገና ይሄ ወሩ ሲያልቅ ማለት ነው ያኔ እስከዛሬ ተቀመጭ ምናምን ትል ነበር። አሁን ግን ሴትዮዋ እየጠበቀኝ ነው መቼ እንደሚሄድላት። አሁን ግን የሆነ መክተብ አለ እና ባንጋሊ ማለት ኢንዶኔሲያም አለ በ1200። ስለዚህ ስራ ኢጃዛ መውጣት ጥሩ አይደለም። አይዋ ኢጃዛ ሂዱ፣ ስራችሁን ጠበቅ አድርጉ። እንደዚህ ስላችሁ ደግሞ ተጠግረራችሁ እንዳትሞቱ አደራ። እንደዚህ እንደከዘራ ወገባችሁ ዞሮ ይቀራል። ምን መሰለሽ ማሪ አረቦች ኢጃዛ ሲሏችሁ አይወዱ አብዛኞቹ ማለት ነው። ኢጃዛ ካሉ ጓዝሽን አስይዘው ብርሽን ሰጥተው ትመለሻለሽ ብለው በዛው ማሰራል። ወላሂ ተንቀባረዋል። ቅብር ነው ያሉት። ብቻ መቼም እነሱ እንዲህ እንደተንቀባረሩ እኛንም አላህ የሚያንቀባረር ቀን ያምጣው። ለአሚን ወላሂ ኢንሻአላህ። በጣም ከባድ ነው። ወይኔ እኔ እናት በሰው ሀገር እንደዚህ ከመሆን አራገር ባይዘው ወይኔ ኢንሻአላህ ወላሂ ማሪ አመት ሀገር ሂጅ ወላሂ እንዳፈሪ እንደው ትንሽ የሰላም ጉዳይ ነው እንጂ እኔ ጭንቃሉድ ሂጃንቺ ቤቴን አስጨርሽ እኔ ካመት በኋላ ጭንቃሉድም ሀባይቢ እኔ ወላሂ ጭንቃሉድ እኔ ዘና ብዬ ነው የምኖረው። እኔ እንደውም መዳም መሆን ነው የሚያምረኝ። እዚህ ሸቃሪት ምንም አልተመቸኝም ነበር። ያው አላህ ሊገራግረኝ አንድ እኮ ነው ማለት ነው። ዘመዳችን ኢትዮጵያ ሲስተር ልትመጣ ነው አልኩት። ገና ከመጣ 2 አመት አይደል እንደምታውቁት ዩቲዩብ ላይ እንዴ እሷ መስራ ትወዳለች፣ እሷ ዘና ማለት ነው የምትወደው አላ ነው። እኔ እንደው 24 ሰዓት በግንብ ታጥሮ ሸቃሪት ምንም አልተስማማኝም። እንዳለ ሀሳስ እያወጥቶብኝ ነበር። ባይዘዌ እኔ ብጉር ነበረብኝና በእኔ ትስቅ ነበረ። ኧረ ምን ጉድ ነው ትነበረ እሷ ብዙ ጉርጉር አላለችም። አሁን
ለካ ሳውዲ ነው፣ ለካ ሀገሩ ነው ብቸኝነቱ። ወይ እሷ ኮሜዲ ለመሆን አስቧታል መሰለኝ። ብቸኝነቱ ኮሜዲ እያጫወታል ነው። ከባድ ነው። ይችን ነገር ሁላችሁም መቼም ታውቋታላችሁ። ይችን ብቸኝነት እንዴ ብቻ ማውራት እንደብድ ምን ነው እናቴ። ላይ እውነት በጣም ከባድ ነው። ሳውዲ ይሰለቻል ወላሂ። እኔ አሁን ማለት ነው ምን ነው ያ ባለፈው እንደ ዘበኑ ሰው ይንሻለላል። ሻርፑ ደግሞ ብቆነጥጠው ባለፈው ማለት ነው ይንሻለላል። እንደው በእኔ እንዳፈርዱ ሻርፑ። ግን ደስ የሚለው የማይቆጨኝ ነገር ሲስተርን አግኝቻታለሁ፣ አብረን ሁነናል። ኢትዮጵያ ብትገባ አላየኋትም አለልም። አሁን ደግሞ ለእናንተ አደራ ጥለን ነው የምሄደው። ለእናንተ አደራ ነው እና ባካችሁ ሰብስክራይብ አድርጉኝ እንዳሰለ። እንደው ብቻዬን ነኝ ሆና ብነግረኝ ወቅሳችሁ አንወቃቀሳ ሰዓት አንጫጫርም ነገር ያለው ክርሚታ ላበድራችሁ ባያችሁ አደራችሁ እና